አይ ሆፕ እንደተጠቀማችሁ እንደተማራችሁበት በጣም ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። 2000 አስገቡን። ሰላም ሰላም የዩቲዩብ ቻናል ቤተሰቦች፣ እንግዲህ በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት አፓርትመንት ላይ እንዴት ነው የመሬት ዝርጋታ የምትሰሩት። ያው አፓርትመንት ስራዎች ላይ ስንቀበል ኦልሬዲ ከዚህ በፊት የህንፃው ኤሌክትሪሻኖች ይኖራሉ፣ ግን ኦልሬዲ ሴል ከተደረገ በኋላ ግን የሚገዛው ግለሰብ ስለሚያሰራ በአዲስ የሚሰራ ከሆነ እንዴት መስራት እንዳለባችሁ የመሬት ስራ ላይ ምን ምን መደረግ እንዳለበት ነው የምናሳያችሁ። ያው ቤዚክሊ የአየር ላይ ስራውን በአየር ላይ ትጨርሳላችሁ። አሁን መብራት ስራ ምናምን የአምፖሎቹ ምናምን የላይቲንግ ምናምን ላይ ትጨርሳላችሁ። ዛሬ ግን ይዤላችሁ የመጣሁት የሶኬቱን እንዴት አድርጋችሁ መስራት እንዳለባችሁ፣ ከየት ጋር ተነስታችሁ የት ጋር መሄድ እንዳለባችሁ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ተከታተሉ። ይሄ እንደምትመለከቱት አንድ ሶኬት ነው ማለት ነው። የራሱ ግራውንድ አለው፣ ፌዝ እና ኒውትራል ይኖረዋል ማለት ነው። በዚህ በኩል አድርጎ እዚህኛው ሶኬት ላይ ይገባል ማለት ነው። ከዛ እዚህኛው ሶኬት ላይ ከገባ በኋላ ከዚህ ይዘን ወጥተን እዛኛው ጋር ስንደርስ እንዴት እንደምንሄድ አሳያችኋለሁ። ያው ፕሪፔር መጀመሪያ ራሳችሁ ናችሁ። ይሄንን ቤንድ አድርጋችሁ ምናምን ማስቀመጥ ያለባችሁ ራሳችሁ ናችሁ። እስካቶላችሁ ምናምን ማስቀመጥ ያለባችሁ መጀመሪያ ራሳችሁ ናችሁ። ከዛ በኋላ ነው ያው እንደምትመለከቱት ገመዳችሁ ብቅ ይላል፣ ቤንድ በተደረገው በኩል አልፎ ማለት ነው። እስካቶላችንን በስነ ስርዓት በዋልክ ነው የተቀመጠው። ጨረር ካላችሁ በጨረር፣ ጨረር ከሌላችሁ ደግሞ በጨረር ደግሞ ያላችሁ እንደዚህ ያደረጋችሁ። ጉሮሮ ባይዘዌ በጣም ወሳኝ ማቴሪያል ነው። ገብቷል። እጅ ሳቢ ከዛ ያላችሁ አሁን ደግሞ በዚህኛው ቀዳዳ አማካኝነት በዚህኛው ኮኔታ አማካኝነት ከቀጣዩ ሶኬት ጋር እናገናኛለን ማለት ነው። ይበቃሽ አይበቃሽም? ፒንሳ አይዞን በጉሮሮ ደግሞ እየሳባችሁ መሳብ ሲያስቸግራችሁ ከላይ በኩል ሽቦ ኦር ኤሌክትሪክ ገመድ ጫፉንም ማስገብታችሁ መሆን ይችላል። እንዲህ ላስሩ በማድረግ ወደ ላይ ገመዳችሁን ትስባላችሁ ማለት ነው። ይሄኛው ማለት አሁን ከዛኛው ቅድም ካቋረጥንበት ቦታ ጋር የሚዘረጋ ሶኬት ነው። ያው ኦልሬዲ ማሳሳብ ነው። በትሹ እዚህ ጋር በኋላ የሲሚንቶ መረቅ እንዳይገባበት ላስትሮ እናደርግለታለን። አሁን ኦልሬዲ ቀደም እዚህኛው ሶኬት ጋር አቋርጠናል። ስለዚህ ይሄንን በዚህ አማካኝነት እዚህ ውስጥ ለክተን ከቆረጠን በኋላ እናስገባዋለን ማለት ነው። መታ አይደል ሪጅድ ስለሆነ ናይስ። ቆሻሻ ነው።
ፍሌክሰብል ሶኬት እኮ በጣም ሲምፕል ስለሆነ ያው እንደምትመለከቱት አሁን ይሄ ሸንት ተደረገ ማለት ነው። ጥቁሩን ከጥቁሩ ጋር፣ ቢጫውን ከቢጫው ጋር፣ ቀዩ ከቀይ ጋር አንድ ሶኬት እዚህ ጋር አገኘም ማለት ነው። አሁን የተነሳንበትን አሳይቻችኋለሁ። ከዛ የተነሳ ነው እዚህ ገብተናል። ቀጣዩን እዛ ጋር ገብተናል። ከዛ ደግሞ ወደዛ ይሄዳሉ። ከዛ ደግሞ ቀጥታ ወደ ዲስትሪቢዩሽን ቦርድ እንሄዳለን ማለት ነው። ዲስትሪቢዩሽን ሶኬት በአጠቃላይ እዛ ጋር 1 2 3 4 5 ሶኬት ዲስትሪቢዩሽን ቦርድ ይገባል ማለት ነው። አንድ ብሬከር ባለ 16 ብሬከር ይኖራቸዋል ማለት ነው። አትታይም ከዚህ ዲስትሪቢዩሽን ቦርድ ጄቢ ላይ ነው እሺ የምትገቡት። ጄቢ ላይ ብትቀጥል አይሻልም? እንደባለፈው ማለት ነው። ከጄቢ ትሰራላችሁ። ቀጥታ ዲስትሪቢዩሽን ቦርድ ከምትወጡ ጄቢ ላይ በቃ ጄቢ ማለት ይሄ ነው። እዚህ ጋር ነው ከላይ የሚመጣውን ኮኔክሽን እዚህ ጋር እንጨርሳለን። የቅድማ ሶኬት ያው እዚህ ጋር ደርሳለች ማለት ነው። አሁን ይዘዋት እየሄደ ነው። ኢንዶዋ ግን እዚህ ጋር ያልቃል ማለት ነው። ከዛ ፓወር ይሰጣታል። ፌዝ እና ኒውትራል ኦልሬዲ እዚህ ውስጥ ኒውትራል እና ግራውንድ እዚህ ውስጥ ነው ኮኔክሽን ቦክሳችን ላይ ነው የምንጨርሰው ማለት ነው። ቤንድ ማድረግ ጥቅሙ ይሄን ይመስላል ማለት ነው። ቤንድ አድርጋችሁ ማስቀመጡ በኋላ አትጨናነቁም። ኤኒ ታይም አሁን ላይክ እንደምታዩት የአየር ላይ ስራ ሆናል አልቋል። ግን ኦልሬዲ እኛ ሬዲ አድርገን ስላስቀመጥን ሴራሚክ ከመጀመራቸው በፊት መተን ያው ስራችንን እየሰራ እንገኛለን ማለት ነው። ተከታተሉን። ኦልሬዲ አሁን ደግሞ የግራውንድ ስራውን ሙሉ ከጨረስኩኝ በኋላ አንድ ያስቀኛቸዋለሁ ማለት ነው። ስለዚህ የሶኬት ስራ ይሄን ይመስላል እንዳልኳችሁ። ያው ከዛች ከቲቪ ኤሪያ ተነስተን እዛኛው ሶኬት ጋር ሄድን። ከዛኛው ሶኬት እዚህኛው ሶኬት ጋር መጣን። ከዚህኛው ሶኬት ደግሞ ወደዚህኛው ሶኬት መጣን። ከዚህኛው ሶኬት ደግሞ እዚህኛው ሶኬት ጋር ከገባን በኋላ ቀጥታ ኮኔክሽን ቦክሳችን ጋር ነው ማለት ነው። ስለዚህ አንድ ብሬከር እዚህ ጋር ይሰጣቸዋል ማለት ነው። ይህን ይመስላል የመሬት ላይ ሶኬት አሰራር ማለት ነው። በቃ በጣም ሲበላው ምንም የሚከብድ ነገር የለውም። ከዛ እናንተ 4-5 እያደረጋችሁ መሬት ስራ መስራት ትችላላችሁ። አፓርትመንቱ ይህን ይመስላል። ሙሉ ስራውን ቲክቶካችን ላይ የምንለቅላችሁ ይሆናል። ግን ቤዚክሊ አሁን ለመማሪያነት ይህንን ካሳየናችሁ ይበቃል። ከዛ ደግሞ ሁሉም ሶኬቶች ከተገቡ በኋላ ምን እንደሚመስል ኮኔክሽን ቦክሳችን ያሳያችኋለሁ ማለት ነው። ይመቻችሁ። አንድ ብሬከር ጨረሰን ደግሞ ወደ ሁለተኛው ብሬከር መተናል ማለት ነው። እዚህ ጋር እንደምትመለከቱት ቲቪ አለ። እሱን ሶኬት ይዘን እየሄድን እንገኛለን ማለት ነው። የት ነው የምንሄደው? አሁንም ዲስትሪቢዩሽን ቦርድ ጋር ማክሲመም 6 ሶኬት ከዛ በጣም ከከፋ 8 ሶኬት ድረስ በቃ ላይክ አንድ ብሬከር ይችልላችኋል። አንድ ብሬከር ጨርሰን በዚህኛው በኩል ያለውን ሙሉ ጨርሰን ከዛ ደግሞ አሁን በዚህኛው በኩል ያለውን ሶኬት ደግሞ ይዘን ዲስትሪቢዩሽን ቦርድ ጄቢ ጋር ይዘን እንሄዳለን ማለት ነው። ተከታተሉን። ያው ተከታተሉን እያበዛውባችሁ ነው፣ ግን ያው እንዲህ ነው የምንስበው። ያው እንደምትመለከቱት ሁለተኛው ብሬከራችን መጥቷል ማለት ነው። ይሄ አንድ ሶኬት ነው፣ ሌላ ሶኬት ነው። ይሄ አንድ ብሬከር ይፈልጋል። ይሄ አንድ ብሬከር ነው። እነዚህ 5 ሶኬት አላቸው፣ እነዚህም 5 ሶኬት አላቸው። እናመጣለን ደግሞ የኪችኖቹንም ይዘን እንመጣለን። የመኝታ ቤቶቹንም የሁሉንም ይዘን እንመጣለን። ስራችሁን ልክ በማገባበድ ላይ ስትሆኑ በቃ መሬቱ እንዳለ እንደምታዩት ኮንዲት በኮንዲት ይሆናል ማለት ነው። ያው ቤዚክሊ ዲሽም ኦልሬዲ ዘርግተን ጨርሰናል። ዲሽ ያው ዴስ ቲቪም እና ኢትዮ ሰዓት ነው የምንዘረጋው። ዴስ ቲቪ እና ኢትዮ ሰዓት ዘርግተን ጨርሰናል። ከዛ እንደምትመለከቱት ቅድም ደግሞ ሳቋርጣችሁ ምንድን ጋር ነበር ያቋረጥኩት?
እኚህ ብሬከሮች ምን ያህል እንደደረሱ ይኸው እዚህ ጋር ተመልከቱ። እዚህ ጋር ኮኔክሽን ይሰራሉ። ይሄ የምታዩት አንደኛው ኬብል የምጣድ ኬብል ነው። ይሄ አንደኛው ኬብል ደግሞ የምታዩት የፓወር ኬብል ነው ማለት ነው። አሁን እዚህ ጋር 1 2 3 4 5 6 7 የእንትን ብሬከር አለ ማለት ነው። ያው 6 ነው የሚሆነው። አንዱ ሁለት ሶኬት ስለሆነ ወደ 4 ወዳለው እንሰጠዋለን ማለት ነው። 6 የሶኬት ብሬከር ይኖረናል። ከዛ እዚህ ጋር ደግሞ 3 የላይት ብሬከር ይኖራል ማለት ነው። እኚህ ሶስቱ ቢጫዎች የምታያቸው ፌዞች ናቸው። እቺ የጋራ ኒውትራል ቤቱን የምትዞር ኒውትራል ነች ማለት ነው። ስለዚህ በአጠቃላይ ስንት ብሬከር ይኖረናል ማለት ነው? አንድ ሜን 32 ኦር 25 ይኖረናል። ከዛ የምጣድ 25 ይኖረናል። ከዛ ባለ 16 ደግሞ 6 ፍሬ ይኖረናል። የላይት 3 ይኖረናል። በአጠቃላይ 6 3 9 11 ብሬከር ይኖረናል ማለት ነው። እቺ የምትመለከቷት ቦክስ ደግሞ ለ12 ብሬከር የምትዛዘዝ ናት። አፓርትመንታችንን በዚህ አድርገን እንጨርሳለን ማለት ነው። እነዚህ የምትመለከቷቸው ሶስቱ ኮርኒቶች ከኪችን የመጡ ናቸው። አንደኛው የምጣድ ነው። አንደኛው የምጣድ እንዳልኳችሁ ኬብል ነው የምታደርጉት። ሌላኛው ደግሞ ይሄ የምትመለከቱት እዚህ ጋር ሶኬት ይኖረናል። እዛ እዚህ ጋር እቺኛዋ ተገናኝታለች። ያው ሶኬት በማቅችኛዋ 3 ሶኬት አንድ ላይ እና 5 ሶኬት አንድ ላይ ኪችን ሰርተናል ማለት ነው። እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ምንም የሚከብድ ነገር የለውም። የማጠቢያ ሶኬታችንን ደግሞ ማጠቢያ ማሽን ይኖራል እና እሱ ደግሞ እዚህ ጋር ነው ያለው ማጠቢያ ማሽኑ። ሶኬቱን እዚህ ጋር ጨርሰንለታል ማለት ነው። በዚህ እንደዚህ አድርጋችሁ ትዘረጋላችሁ ማለት ነው። እኚህ የምታዩቸው ወደ ውጭ ወጡ ናቸው። ይሄ ኬብል የመጣበት ነው። እኚህ ደግሞ ወደ ውጭቱን እንዳለ ከእያንዳንዱ ክፍል የመጣ የዲሽ ገመድ ነው ማለት ነው። ዲሽ እንደምታውቁት ለየብቻው የሚዘረጋው ለአንድ ክፍል አንድ፣ ለአንድ ክፍል አንድ፣ ለአንድ ክፍል አንድ ሳሎን ቤት ዲሽ ቲቪ ሊኖር ስለሚችል ሁለት ታደርጋላችሁ። አንዲት ሲወሳት አንድ ዲሽ ማለት ነው። ስለዚህ ይህን ይመስላል ማለት ነው። በቃ አፓርትመንት ላይ ስትዘረጉ አይ ሆፕ እንደተጠቀማችሁ እንደተማራችሁበት በጣም ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። 2000 አስገቡን። እንወዳችኋለን። ይመቻችሁ።